ሰላም ጤና ይስጥልኝ የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንዲሁም የሰይፈ ነበልባል ፌስቡክ ተከታታዮች እንደምሰነበታችሁ እንደምንከረማችሁ ዛሬ ሰበር ዜና አለን ይሄንን ዜና ከተወሰነ ከዚህ ዜማ በኋላ እጄ ቀርባለሁ የደረሰን ዜና ነው እስኪ ዜማው አየር ላይ ቆይና በድጋሚ እመለሳለሁ መልካም ቆይታ በድጋሚ ሰላም ጤና ይስጥልኝ እንደምንውላችኋል እንደምንከረማችሁ ሰበር ዜና አለን የኦሮሞ ነጻነት ግንባር ሰራዊት ላይ እርምጃ ለመውሰድ እየተሰማራው የኢትዮጵያ መከላከያ ሰራዊት ተመታ ራሱን በመከላከል ላይ ያለው የኦሮሞ ነጻነት ግንባር በጉጂ ዞን በዋዩ ወረዳ ውስጥ በተደረገው ውጊያም 33 የኢትዮጵያ መከላከያ ሰራዊት ሲገደል ከ40 በላይም ቆስለዋል በቄለም ወለጋ ቃርቤ በተባለው ስፍራ ላይ የኦሮሞ ነጻነት ግንባር ለማሰስ የተሰማራው የኢትዮጵያ መከላከያ ሰራዊት በ3 ኦራል የኦሮሞ ነጻነት ግንባር ተሽከርካሪ ላይ በወሰደው እርምጃ ሶስቱም የኦራል መኪና ሙሉ በሙሉ ወድሟል በተጠመደው ፈንጂ ተሽከነ ወታደራቸው መሞታቸውን ከቦታው የደረሰን ዜና ይገልጻል
ይሄንን ካደረስኳችሁ ዘንድ ባንዳንድ ነገሮች ላይ እናወራለን በተለይ በኦሮሚያ ክልል ባውን ሰዓት በተለያየ አካባቢ የራሱን በመከላከል ላይ ያለው የኦሮሞ ነጻነት ግንባርን ለማሰስ በሚንቀሳቀሰው የኢትዮጵያ መከላከያ ሰራዊት ላይ እርምጃ እየተወሰደ ይገኛል በተለይ በጉጂ እንዲሁም በግንደበረት በወለጋ በሰላሌ አካባቢ ማናችሁም ክሮስ ቼክ ማድረግ ትችላላችሁ ውጊያዎች እየተካሄዱ ይገኛሉ ይህን ፕሮግራም በመሰራበት ሰዓት ዛሬም ራሱ ውጊያ እየተካሄደ ይገኛል ሌላው እንደው ለማውራት ያህል በተለይ በፊንፊኔ ጉዳይ ላይ የኦፒዶ አቋም ትንሽ ግራ የሚያጋባ ነው በተለይ የኦፒዶ ልጆች አቶ ለማ መገርሳ የተናገሩትን የዛሬ 7 ወር ኦር 8 ወር እየወሰዳችሁ እየፖስታችሁ የኦሮሞ ልጆችን ያወናበዳችሁ ትገኛላችሁ ከዚህ ድርጊታችሁ ብትቆጠቡ መልካም ይመስለናል ምክንያቱም የነገ ቤታችንን በጋራ መስራት ይጠበቅብናል እርስ በራሳችንን ማታለል ወይ መሸዋወድ የሚጠቅም አይደለም ዛሬ የኦሮሞ ህዝብን ለማጥፋት ዳር እስከ ዳር ቆርጠው የተነሱ እንዳሉ ታውቃላችሁ በኦሮሞ ህዝብ ላይ እየተሰነዘረ ያለው ስድብና ያውም ከስድብም የዘለለ ነገር እየተደረገ ስላለ ኦፒዶዎች የፈለገ የተለያየ የፖለቲካ አቋም ቢኖራቸውም ከኦሮሞ ህዝብ ጋር ተቻችሎ የመጣውን ነገር በጋራ መመከት ያስፈልጋል በፊንፊኔ ዙሪያ ላይ ምንድነው ኮሚቴ አቋቁመናል የድንበር የሚያካልል የኦሮሞ ህዝብ እየጠየቀ ያለው ድንበር እንዲካለል ሳይሆን የሀገር ባለቤትነቱ እንዲረጋገጥለት እየጠየቀ ነው የፊንፊኔ ምንም አይነት ድርድር የሚያስፈልገውም አይደለም ፊንፊኔ የኦሮሞ ህዝብ ምድር ነው የኦሮሞ ህዝብ ምድር እስከሆነ ድረስ ድንበር ማካለል ስለ ፊንፊኔ መጨነቅና ማውራቱ አስፈላጊ አይደለምና የኦሮሞ ህዝብ እዚህ ላይ ነቅቶ መጠበቅ አለበት ኦፒዶ ባወናብዱ መልካም ይመስለናል በተለይ ኦዲፓ ነው የሚባለው ምናልባት ያው አንጠለጠለም ተሸከመም ያው ስለሆነ ብዬ ነው ስም ነው ምንም የተለየ ነገር ስለሌላቸው ማለት ነው እና በዚህ ላይ ኦፒዶዎች ስለ ኦሮሞና ለኦሮሞነታቸው ቢቆሙ ጥሩ ነው ስም መቀየር ብቻ ሳይሆን ተግባርን ማንነትን መቀየር ስለሚያስፈልግ ይግድ ይላልና በተለይ የቀድሞ ስርዓት ናፋቂ የልጅ ልጆች ዛሬ በኦሮሞ ህዝብ ላይ ቡራ ከረዩ ይላሉ ደም ላይ ቆመው አጥንት ላይ ቆመው ዛሬ እንደ ወንድ ወይም እንደ ጀግና ወጥተው ሲፎክሩ ያሳፍራል ትናንትና በባትሪም ፈልገን ያጣናቸው አዲስ አበባያኖች ዛሬ ከጎንደርና ከጎጃም ተሰብስበው መጥተው አዲስ አበባያኖች ነን ብለው በኦሮሞ ህዝብ ላይ እንዲሁም በአመራሮቹ ላይ በኦሮሞ ልጆች ላይ ስም እየጠሩ አስጠያፊ ነገር ሲያደርጉ ነበር ቲፒኤልኤፍ ትናንትና በአደባባይ የኦሮሞ ህዝብን በፊንፊኔ ምድር ላይ ደም ሲያፈስ እነሱ በራቸውን ዘግተው የህብረት ትርኢት የሚመለከቱ መስሏቸው ቁጭ ብለው ሲመለከቱ የነበሩ አዲስ አበባያኖች ዛሬ ቄሮ በከፈለው መስዋዕትነት በቄሮ ደም ላይ ቆመው ሲፎክሩ ያሳፍራል እኔ በተለይ የቀድሞው ስርዓት ናፋቂ ልጆች የተማረውና ያልተማረው ልዩነታቸው የተማረው ከረባት ማድረጉ ያልተማረው ከረባት አለማድረጉ ብቻ ነው ከዛ ውጪ የዘለለ ልዩነት የላቸውም ሁሉም አንድ አይነት ናቸው ትናንትና የነበሩበትን ቆም ብለው መመልከት ሲገባቸው ተመልሰው ወርደው ዛሬም ቡራ ከረዩ ላይ ጊዜያቸውን እያጠፉ ነው የሚገኙት የውሸት ድራማና የውሸት ዜና እየተሰራ የኦሮሞ ህዝብን እርስ በራስ ለማባላት የተቀራው የአማራ ህዝብን ከተቀራው ህዝብ ጋር ለማባላት የሚደረገው ነገር ትክክል አይደለም የአማራ ህዝብ እንደማንኛውም ህዝብ ተከባብሮ አብሮ መኖር የሚፈልግ ህዝብ ነው እናንተ በደገሳችሁለት የሞት ጽዋ ህዝባችሁን እያስፈጃችሁ መሆኑን እንድታውቁ እንጠይቃለን አዲስ አበባ ላይ በሰላም እየኖረ ያለው የአማራ ተወላጅን ሰላም እየነሳችሁት ያላችሁት አዲስ አበባያኖች ነን እያላችሁ የምትፎክሩ ሰዎች የድል አጥቢያ ጀግኖች ዛሬ በራችሁን ከፍታችሁ ከተማ ላይ ማጓራቱ ከደዘብት
የዘለለ ነገር አይኖረውም ትናንትና ተደብቃችሁ በባትሪ ስንፈልጋችሁ የነበራችሁ የአዲስ አበባያኖች ጀግኖች ዛሬ ሁሉ ነገር በተረጋጋ ቄሮ አጥንቱን በሰበረበት ደሙን ባፈሰሰበት ነፃነት ላይ ቆማችሁ እናንተ አዲስ አበባ የኦሮሞ አይደለችም ስማ ቄሮ እኛ አዲስ አበባያኖች ነን አዲስ አበባ ዘር የለውም የሚለውን ከንቱ ውዳሴ ብታቆሙት መልካም ይመስለኛል ተከባብረው መኖር መልካም ይመስለኛል በመኖር ካለብን በጋራ እንኖራለን ማይሆን ከሆነ ደግሞ በሰላም ጎረቤት ሆኖ መኖር መልካም ይመስለኛል ክፋቱ ከጉልቃል የተጠጋ ምንድነው የሚባለው እንደዛ ሆኖ ሁሌ መንታረቅ ሁሌ ማልቀስ ሁሌ መጨቃጨቅ ሆነና እናንተም ልብ ሆናችሁ ያስደፈሩትም የኦሮሞ ልጆች ናቸው ስለዚህ የኦሮሞ ህዝብ ትንሹን ነገር መጠየቅ ሳይሆን እንደዚህ አይነት ጥያቄዎችን ያነሱ ቡራከረዩ የሚሉትን በር ለመዝጋት የሚያስፈልገው የኦሮሞ የሀገር ባለቤትነትን አንስቶ መጠየቅና የሀገር ባለቤትነትን ማረጋገጥ ብቻ ነው ከዛም በኋላ አዲስ አበባ ነኝ ይያለ የሚጮሆን ደግመን በፓትሪሲያም በፓውዛ እንኳን ፈልገን አናገኘው ስለዚህ የኦሮሞ ህዝብ ኦፒዶሁን ኦዲኤፍሁን ምንሁን የኦሮሞ ልጅስ ከሆንክ ድረስ በኦሮሞ ጥያቄ ላይ አንድ ነገር መድረግ መቻል አለብህ ኦሮሞ ትልቁን በር መዝጋት ያስፈልጋል አባቢያን ኦሮሞዳ የሀገር ባለቤትነታችንን ማረጋገጥ አለብን አዲስ አበባ ኢምንት ነች በታሪክም በህግም ቢሆን ማንንም ሊወስደው የማይችል ነው አዲስ አበባ ከጎንደር ወይም ከጎጃም በማንኪያ ተቆርሶ መጥቶ መሐል ላይ ኦሮሚያ መሐል ላይ ተቀመጠ ምድር አይደለም የነሙና ቱፋ ምድር እነሙና ቱፋም በመርዝ የገደሉ ናቸው ስለዚህ ትልቁን በር መዝጋት ያስፈልጋል ኦሮሞ ትንሹን ነገር ያነሳን መጨቃጨቁ መጮሁ አስፈላጊ አይደለም ስለዚህ አባቢያን ኦሮሞዳ ኦሮሞ የራሱን ቄ መዝጋት አለበት በሰላም መኖር የሚፈልግ ካለ በሰላም መኖር መብቱ ነው የትኛውን ቦታ ላይ ግን ያንኳሰሰ ህግን እየጣሰ ባህልን ማንነትን አጠፋለሁ ብሎ የሚንቀሳቀስ ካለ ከህግ ተጠያቂነት የሚያመልጥ አካል የለም ስለዚህ ኦሮሞ ነቅተቁም አባቢያን ኦሮሞዳ ልጆቻችን ያለቁበት ጥያቄ ይሄ ነው ፍንፍኔ የትግላችን ዋና ቦታ ቢሆንም ፍንፍኔ ለኦሮሞ ህዝብ አይን ዋናው ቢሆንም ዋናው ነገር ግን የሀገር ባለቤትነት ነው ይሄንን ደግሞ ማረጋገጥ ያለብን ትናንትና የከፈልነውን ያህል መስዋዕትነት አንከፍልም ስለዚህ ዛሬ የኦሮሞ ህዝብ በጽናት መቆም አለበት ደግመን ደጋግመን የምንለው የኦሮሞ ህዝብ አጥንት ይኖረው የሌለ ትርክት እየተረኩልን በራራ ነው በራራ ምንድነው ይያሉ ልጅና ምን በሰው ገንዘብ ያለቀስ እንደሚባለው ሆኖ የኛ ነው ሙጭጭ ሞተን እንገኛለን የሚሉትን ለማሳረፍ የሀገር ባለቤትነትን ማረጋገጥ ያስፈልጋል ሁሌ ጭቅጭቅ ሁሌ ንትርክ ጥሩም አይደለም ስለዚህ በራችንን ዘግተን ማንነታችን ካረጋገጥን በኋላ የፈለገ ሰው መኖር ይችላል ህግን እስካከበረ ድረስ የሌለ ትርክት ያመጡ ኦሮሞንም ሆነ አገሪቷን ወደ ደም መፋሰስ ባይወስዱት ጥሩ ነው የሚያሳፍረው አማርኛ ለስድብ ይመቻልና አማርኛ ስለሚቀል ይሁን ምን ይሁን አላቅም አማርኛ ለስድብ ይመቻል አዲስ አበባያኖች ነን ብለው የወጡ አዲስ አበባያኖች አረንጓዴ ቢጫ ቀይ ይዘው አንገቱ ላይ ትሪ ማንጠልጣይ የሚያክል አንገቱ ላይ የክርስትና
ምንድነው ምልክት የሚሆን አንገታቸው ላይ አድርገው ካፋቸው የሚወጣው አስጠያፊ ስድብ ያሳፍራል። ትናንትና ዶክተር አብይን ነብይ ነው ከእግዚአብሔር እግዚአብሔር የሰጠን ነው እግዚአብሔር ባርኮ የሰጠን ነው እንደ አብይ አይነት ኬትም አይመጣም ሲሉ ዛሬ አብይን ሲሳደቡ ታከለ ኡማን ሲሰድቡ አቶ ለማ መገርሳን ሲሰድቡ ይሄ ሁሉ ኦሮሞን ከመናቅ የተነሳ የኦሮሞን ጥያቄ አለመቀበል የተነሳ ስለዚህ ባለቤቱን ካልናቁ አጥሩን ያነቀንቁም ነውና የኦሮሞ ህዝብ ራስን ለማስከበር አንድና አንድ ነገር ብቻ ነው ያለህ ራስህን ሆነህ ቁም ራስህን ሆነ እንድትቆም እንጠይቀሃለን አዲስ አበባ በአራቱም መንገድ ያለው ነገር ቢዘጋ አዲስ አበባ ያኔን ብሎ ትናንትና እጣን ተሸክሞ ሸክላ ተሸክሞ ወጥቶ ሲፈነጭ የነበረው ወጣት የተነፈሰ ጎማ መስሎን የሚሄደው ውሃው ቢቋረጥ ማብራቱ ቢቋረጥ ምግብ እንዳይገባ ቢደረግ ከኦሮሚያ ክልል አራቱም በር ቢዘጋ ሲፈነጭ የነበረው አዲስ አበባዬ አፉን ዘግቶ ይቀመጣል ስለዚህ የኦሮሞ ህዝብን ጥቅምና የኦሮሞ ህዝብን ምንነት እንኳን በስነ ስርዓት ያላረጋገጡ ያላወቁ አዲስ አበባያኖች ዝም ብለው መጮህ ያሳዝናል እኔ አንድ የሆነ ኢንተርቪው ላይ ሲሰማ እኛ አዲስ አበባያኖች የታሰርነው በ1997 ዓመተ ምህረት ከጫት ቤትና ከሺሻ ቤት ነው ብሎ ልጁ ተናገረ ምን አለ እንደዚህ አይነት ነገሮች መጀመሪያ እንኳን ብትቀርፉ አዲስ አበባያኖች እኔ ላንቋሽሽ የወረደ ነገር ልናገር ፈልጌ አይደለም ግን ራሳችሁን ሁኑ እስኪ አዲስ አበባኖች የሚባል ነገር የለም አዲስ አበባ የሚባል ዘር የለም ዘር የሌለው የለም ከእጅ ያዝነውን ወይም ከእጅ ያዙትን ለማስጣል ሲፈልግ እናንተ ያዛችሁት ብቻ ቅዱስ ኦሮሞ ያዘው ኃጢያት ነው ኃጢያተኛ ነው በእጁ ያዘው ነገር ሁሉ መጥፎ ነው ኦሮሞ የነካው ነገር ሁሉ መጥፎ ነው ምክንያቱም ከእጁ ለመምታት ከእጁ ለማስጣል ስለምትፈልጉ በዘዴ በመናምን የምታደርጉት ሩጫ ስለሆነ ነው የትም አይደርስም እናንተ የምታውቁት ምንድነው አቃቄር ማውጣት ከለህ ምን ይመስላል እንደዚህ ትመስላለህ እንዴ ታደርጋለህ እንዴ ምናምን ዝም ብሎ የመንደር ወሬ የቡና ላይ ወሬ የለመዳችሁት ብዙ ጊዜ የቀድሞ ስርዓት ናፋቂ የልጅ ልጆች ካሉ ባልታ ይዘለለ ነገር የምታደርጉት ነገር የለም አንተ እንደዚህ ትመስላለህ አይንህ እንዲ ይመስላል ጥርስህ እንዲ ይመስላል ከለህ እንደዚህ ትመስላለህ ከዛ ይዘለለ ነገር በእውቀት የተሞላ ነገር የላችሁም በደምና በስጋ ተሞልታችሁ ብቻ የምትጓዙ ናችሁ በጥበብ ተጓዙ ለማንኛውም እኔ ዜናውን ለማድረስ ነው የወጣሁት የኦሮሞ ነጻነት ግንባር ሰራዊት በጉጂ ዞን በኢትዮጵያ መከላከያ ሰራዊት ላይ በወሰደው እርምጃም የኦሮሞ ነጻነት ግንባር ራሱን በመከላከል ላይ በወሰደው እርምጃም ከ33 ሲገድል ከ40 በላይ አቆስሏል በቄለም ወለጋ ቀርቤ በተባለው ስፍራ የኦሮሞ ነጻነት ግንባር ወታደርን ለማሰስ በ3 ኦራል መኪና ሙሉ ሲንቀሳቀሱ የነበሩ የኢትዮጵያ መከላከያ ሰራዊት የኦሮሞ ነጻነት ግንባር ባጠመደው ፈንጂ ሙሉ በሙሉ መውደማቸው ተገልጿል ከነ ሰራዊቱ ይሄንን ዜና ላደርስ በየኔ ወጣውት በየኦሮሞ ነጻነት ግንባር ለማሰስ የሚንቀሳቀሱ ወታደሮች እስካሁን ድረስ እየተመቱ እየረገፉ ይገኛል እንግዲህ የኢትዮጵያ መንግስት ለውጡን የሚፈልግ ከሆነ ሰላምን የሚፈልግ ከሆነ ከእንደዛ አይነት ነገር የኦሮሞ ነጻነት ግንባር ጋር የሚያደርገውን ውጊያ ማቆም መቻል አለበት የኦሮሞ ህዝብ የሚለውን ማዳመጥ አለበት የኦሮሞ ህዝብ ፍላጎት ምን እንደሆነ መንግስቱ የኦሮሚያ ክልልም ይሁን የኢትዮጵያ መንግስት ጠንቅቆ
ማወቅ ይጠበቅባቸዋል ትብስን ትሻልን ትቼ ትብስን አገባሁ የሚባል ነገር እንዳይመጣ የኢትዮጵያ መንግስት አንድ ነገር ቢያደርግ ጥሩ ይመስለናል በተለይ ደግሞ የኦሮሞ ነጻነት ግንባር ሊገባ ነው ኑና ተቀበሉ በሚል በጉጂና በተለያየ አካባቢ የኦሮሞ ነጻነት አባኦ ተኮሜ ነው የሚባለው የኦነግ አንድነት ነው ምንድነው የሚባል አካላቶች የተለያየ ነገር የኦሮሞ ነጻነትን ግንባርና የኦሮሞ ህዝብን እንትን ለማለት እንቅስቃሴ ያካሄዱ ይገኛሉ ይሄንንም ከድርጊታቸው እንዲቆጠቡ በዚህ አጋጣሚ ለመግለጽ እንፈልጋለን የደረሰን መረጃ ስለሆነ ነው ይሄንን ለመናገር የምፈልገው ስለዚህ አቶ ለማ መገርሳ ቢሆኑ ዶክተር አብይ ወደ ልባቸው ተመልሰው የከኦሮሞ ነጻነት ግንባር ጋራ በትክክለኛ ሸፍጥ በሌለበት ተንኮል በሌለበት ቁጭ ብለው ማድረግ ያለባቸውን ቢያደርጉ ጥሩ ነው የቀድሞው ስርዓትን ለመመለስ መሮጥ ከድዝብትም ወይም ከውድቀት የሚያድን አይደለም አህያ በትፈራገጥ ቁስሏን ምንድነው ለማለት ካልሆነ በስተቀር እና ብዙም መሯሯጥ አያስፈልግም የኦሮሞ ነጻነት ግንባር ሰራዊት አሁንም ራሱን እየተከላከለ እየተዋጋ ይገኛል የኦሮሞ ህዝብ ከጎኑ እንዲቆሙ ጥሪ እንድናስተላልፍ ተነግሮናል ማለት የኦሮሞ ነጻነት ግንባር ሰራዊት አዛዦች ልናናገር ችለናል ስለዚህ የነገሩንን የኦሮሞ ህዝብ ከጎናቸው እንዲቆም የኦሮሞ ህዝብ የአገር ባለቤትነቱን ሊያረጋግጥ የሚችለው ከኦሮሞ ነጻነት ግንባር ጋራ አንድ ላይ ቆሞ ለአንዴና ለመጨረሻ በኦሮሞ ህዝብ ጫንቃ ላይ ያለውን ባርነት አሽቀንጥረን በጋራ እንጣልና አገራችንን ነጻ እናውጣ የሚል መልእክት አስተላልፈዋል እኛ እንደ ሚዲያ የህዝብን ድምጽ ነው የምናስተላልፈው በሚቀጥለው ሳምንት የአገው አመራሮችን ለማቅረብ እንፈልጋለን አገው መብታችን ይከበር ማንነታችን ይረጋገጥ እስከዛሬ ድረስ በማንነታችን እንዳንኮራ ተጨፍልቀን በሌላ ጥላ ስር እንድንገባ ተደርገናል እኛ ራሳችንን የቻልን የአገው ህዝብ ነን እንደ ህዝብ እንዲያውቀን መንግስት እንዲያውቀን እንፈልጋለን የሚል መልእክት ደርሶናል እሱንም እናቀርባለን የወልቃይት ጉዳይንም ወልቃይቶች ይያሉ ያሉትንም እሱንም በጋራ አንድ ላይ ለማቅረብ ሞክራለሁኝ ህዝቦች እየጠየቁ ያሉት ነገር ፌደራሊዝሙ እንዲከበር ይፈልጋሉ በማንነታቸው እንዲኮሩ ይፈልጋሉ የተደበቀ ማንነታቸውን አውጥተው እኔ እንደዚህ ነኝ ብለው በአደባባይ መናገርና መኩራት ስለሚፈልጉ እኛ እንደ ሚዲያ ደግሞ ይሄንን ከህዝባቸው ጋራ እናገናኛቸዋለን ስለዚህ ይሄንን ነው የምለው በተለይ የኦሮሞ ህዝብ በፊንፊኔ ጉዳይ ላይ ጊዜህን አታባክን ፊንፊኔ የራስህ ነው ማንንም የሚወስድብህ አይደለም ትልቁን ነገር ማድረግ ያለብህ የሀገር ባለቤትነትህን ማረጋገጥ ይጠበቅብሃል ተዋልደናል ተጋብተናል ትክክል ነው ተዋልደናል ተጋብተናል ነገም ከነጎዲያም እንጋባለን እንዋለዳለን አብረን እንኖራለን ጥያቄው ከኩሽና የዘለለ ነው ከመጋባት ከመዋለድ የዘለለ ነው የኦሮሞ ህዝብ ጥያቄ ከኩሽና የወጣ ከኩሽና የዘለለ ነው ከመጋባት ከመዋለድ የዘለለ ነው ያ ማለት አንዋለድም ያን ሌላ ህዝብ አንፈልግም አይደለም ወደታች አውርዳችሁት የኦሮሞ ህዝብ የተጋባ ነው የተዋለደ ነው አዎ የተጋባ የተዋለደ ነው ጥያቄው ግን የሀገር ባለቤትነት ነው እንደ ህዝብ የመቆም ነው የሀገር ባለቤትነቱን ማረጋገጥ ነው በደሙና ባጥንቱ 150 አመት ሲታገሉበት የሞቱበት ትግል ነው የኦሮሞ ህዝብ ሲታገል እንዳላዋቂ እንደ ጠባብ እንደ ጭፍን አንዳንዶቻችሁ በተለይ ይሄ የቀድሞ ስርዓት ናፋቂ የልጅ ልጆች የምትስሉት እንደዛ ነው የኦሮሞ ህዝብ ትግል የሀገር ባለቤትነት ነው አላዋቂ ሆኖ አይደለም የሚታገለው ነጻነት ስለሚፈልግ በግብጽ በረሃ ውስጥ ቁጭ ብሎ ሽንኩርት እየበላ እንዲኖር የፈረደበት ማንንም የለም ስለዚህ ነጻነትን ነው እግዚአብሔርም ሲፈጥረን ነጻ አድርጎ ነው የፈጠረን ነጻ ያምሮ ሰጥቶን ነው የፈጠረን ስለዚህ ነጻነትን እንፈልጋለን የኦሮሞ ህዝብ
ማድረግ ያለበትን ማድረግ እንዲወስን እንጠይቃለን ይሄንን ነው የምለው ተሳዳቢዎች ገብታችኋል እንግዲህ ቻሪክ ተመን ለማንኛውም እስኪ ጎሳዬን ዜማ አልጋብዛችሁ በተለይ የኦሮሞ ነጻነትን ግንባር በባገዳና በምንድነው በቴክኒክ ምንድነው የሚባለው ያስገቧቸው ሰዎች የተወሰኑ የኦሮሞ ነጻነት ግንባር በወንሰጥ ጦል ላይ ይገኛሉ በ1300 ደግሞ የገቡት የነበሩት በአዳማ ይገኛሉ በተለይ በሰንዳፋ በጦል ላይ የሚገኙት የኦሮሞ ነጻነት ግንባር ወታደሮች በጣም ከፍተኛ ችግር ውስጥ ነው ያሉት ህዝብም ይሌላውን ህዝብ እንዲያውቀው ምን ፈልገው ዛሬም በኦሮሞ ህዝብ ላይ ሸፍጥ እየተሰራ ይገኛል ይሄንን ሸፍጥ ደግሞ ልናስቆመው የምንችለው ኦሮሞ ሲተባበር ኦሮሞ አንድ ላይ ሆኖ ሲቆም ነው ሰዎች የሚሰድቧችሁ ሰዎች የሚያንጓጥጧችሁ ለምንድነው ስለሚፈሯችሁ ነው አንድነታችሁን ስለሚፈሩ ነው የአንድነታችሁ ህዋትን እንዴት አድርጎ እንዳንበረከከው ስለሚያውቁ ነው እነሱ በዋይት ሃውስ በር ላይ ሺሻማቅ አብርተው ሼሞኒው ያሉ ሲሳደቡ ውለው ከርመው ለውጥ ያላመጡት የኦሮሞ ልጆች በደሙና ባጥንቱ ያመጣው ለውጥ ምን እንደሆነ ስለሚያውቁ ያንን ደግሞ አሳልፈን መስጠት የለብንም ትናንትናም የሞትነው ኦሮሞዎች ነን ዛሬም እየሞትን ያለነው ኦሮሞዎች ነን ስለዚህ የኦሮሞ ህዝብ ዛሬም ላህለ የሚሰራውን ደባና ተንኮል ማስቆም ያስፈልጋል ላንዴና ለመጨረሻ የሀገር ባለቤትነት እንድታረጋግጥ እንጠይቃለን እንግዲህ ቻሪክ ተመን ድል ለኦሮሞ ህዝብ ሰላም